መኩሪያችን የሆኑትና የዓለማችን አስፈሪ የሚባሉት ዝንጀሮዎች ከንፈራቸውን እስከ መጨረሻው በመበልጠጥ የሚታወቁት ሌላ ሀገር ብትዞሩ ማታገኙትና በሀገራችን ብቻ የሚገኙት ጭላዳ ዝንጀሮ ወይም ገላዳ ባቡንን ላስተዋውቃችሁ። እንዴት ወጡት የሚያስብል በጣም ከፍታ ያላቸውን ተራሮችና ቀጥ ያሉ ተራሮችን በመውጣት የሚታወቁ ሲሆን የሚወጡበት ዘዴና ፍጥነታቸው በጣም ያስገርመኛል። አንዳንዴም ሊወድቁ ይችላሉ፣ ግን ይሄ ድጋሚ ከመውጣት አያግዳቸውም። ከንፈራቸውን ደግሞ ወደ ላይ የሚገለብጡት ብዙ ጊዜ ከድምጽ ጋር በማጀብ ሲሆን ወንዶቹ በተለይ ከአንበሳ የማይተናነስ የክራንቻ ጥርሳቸውን በማሳየት አንዳንዴ ጸብ ላይ ለማስፈራራት ይጠቀሙበታል። ሲታዩ ስጋ በሊታ ቢመስሉም ሀርቢቮረስ ናቸው። ይሄም ማለት ሳርና ቅጠላ ቅጠል ነው የሚመገቡት። ብዙ ጊዜያቸውን ቁጭ ብለው ሳር በመብላት የሚያሳልፉ ሲሆን ለመመገብ በመንጋ አንድ ቦታ ላይ ስለሆነ የሚሰፍሩት ለብዙ የሀገራችን ገበሬዎች ያሳደጉትን እህል በመጨረስ ይታወቃሉ። ቢሆንም ግን ለጭላዳዎች በደንብ ጥበቃ ስለሚደረግላቸው ማባረር እንጂ ምንም አይነት ሽጉጥ ወይም ጠመንጃ መጠቀም በሕግ የተከለከለ ነው። መንጋቸው ከ30 እስከ 600 ዝንጀሮዎች በውስጡ የሚይዝ ሲሆን ይሄ ሁሉ መንጋ በአንድ ጠንካራው የወንድ መሪ ነው የሚመራው። የመሪውን አብዛኛውን ጊዜ ምርጫ የሚያደርጉት ደግሞ ሴቶቹ ናቸው። ለዚህም ወንዶቹ ሴቶቹን ተደባድበው በደንብ ማማለል ይጠበቅባቸዋል። እኚህ ጭላዳ ዝንጀሮዎች የጥንት ከሚባሉ ዝንጀሮዎች ውስጥ የሚመደቡ ሲሆን በሀገራችን ከ1800 እስከ 4000 ሜትር ድረስ ከፍታ ያለው ተራራ ላይ ነው የሚኖሩት። ማየት ከተፈለገ ደግሞ አብዛኞቹን በሰሜን ተራሮች ላይ እናገኛቸዋለን። ይሄ ቪዲዮ ሀገራችን የሚገኙ እንስሶች ፓርት 2 ነበረ። በፓርት 3 ስለየቱ የሀገራችን እንስሳ ልስራላችሁ ኮሜንት ላይ አስቀምጡልኝ።